ክፍል 3 ትልቁ የፈተና ጫፍ የይስሐቅ መስዋዕትነት። ከብዙ ዓመታት መካንነትና ለቅሶ በኋላ የተሰጠውን አንዱ ልጁን ይስሐቅን እግዚአብሔር እንዲህ አለው፣ የምትወደውን አንድ ልጅ ይስሐቅን ወደዚህ ወደ ሞሪያ ምድር ሂድ፣ እኔ በምነግርህ በአንዱ ተራራ ላይ መስዋዕት አድርገህ ሰዋው። ዘፍጥረት ምዕራፍ 22 ቁጥር 2። ምንኛ ከባድ ፈተና ነው! ነገር ግን አብርሃም አላጉረመረመም፣ አልተጠራጠረም። ልጁን ይዞ ወደ ተራራው ወጣ። ይስሐቅም አባቴ ሆይ መስዋዕቱ የት አለ ሲለው፣ አብርሃምም በታላቅ እምነት ልጄ ሆይ የመስዋዕቱን በግ እግዚአብሔር ያዘጋጃል አለው። ልጁን አሳስሮ ቢላውን ሊያነሳ ሲል የእግዚአብሔር መልአክ ከሰማይ ጮኸ፣ ብላቴናው ላይ እጅህን አትዘርጋ፣ አንድ ልጅህን ከእኔ ያልከለከልክምና እግዚአብሔርን የምትፈራ እንደሆነ አሁን አውቄአለሁ። በዚያን ጊዜም በእጽዋት መካከል ቀንዶቹ በዕፀ ሳቤቅ የተያዘ በግ ተገኘ። ይስሐቅም ድኖ በጉ ተሰዋ። ክፍል 4 ምሳሌነቱና የቤተ ክርስቲያን አስተምሮ። የኦርቶዶክስ ተዋሕዶ ቤተ ክርስቲያናችን አባቶች ይህንን ታሪክ በጥልቀት ይተረጉሙታሉ። አባታችን አብርሃም የአብ ምሳሌ ነው፣ አንድ ልጁን ለዓለም የሰጠው የአዳም አባት። ይስሐቅ የወልድ ወይም የኢየሱስ ክርስቶስ ምሳሌ ነው። ይስሐቅ ለመስዋዕት የሚሆነውን እንጨት እንደተሸከመ ጌታችንም የዓለምን ኃጢአት የተሸከመበትን መስቀል ተሸክሟልና። በዕፀ ሳቤቅ የተያዙ በግ በዕፀ መስቀል ላይ የተሰቀለው የክርስቶስ ምሳሌ ነው። ክፍል 5 ማጠቃለያ። የአባታችን የአብርሃም ሕይወት የሚያስተምረን ነገር ቢኖር እግዚአብሔርን ማመን ፈተና ቢኖረውም ፍጻሜው ግን ክብርና በረከት መሆኑን ነው። የእግዚአብሔር ወዳጅ የተባለው አብርሃም ዛሬም ለእኛ እምነት ምሳሌያችን ነው። የአባታችን የአብርሃም በረከትና ረድኤት ከሁላችን ጋር ይሁን። ውድ የሳሚ ቲዩብ ተከታታዮች የዛሬው ቪዲዮአችን ይህን ይመስል ነበረ። የታሪኩ የትኛው ክፍል ልባችሁን ነካው?